የተወደዳችሁና የተከበራችሁ ተመልካቾቻችን ለዛሬ ለተረቡ የካቲት 18 ቀን 2018 ዓ.ም የምናቀርብላችሁ የምሽት ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የምናደርስላችሁ ይሆናል። ከኢትዮ ዲስኮርስ ጋር አብራችሁን ቆዩ። በቅድሚያም ርዕሰ ጉዳዮቹ መከላከያ በጎጃም ጃዊ ቀጠና ያሉ ከተሞችን ያለ ምህረት በመደብደብ ላይ ይገኛል ሲሉ አስረስ ማረ ዳምጤ ክሳቸውን አሰምተዋል። የአብይ አህመድ መንግስት በበኩሉ የምስራቅ እዝ ኮር በምዕራብ ጎጃም ዞን እየተንቀሳቀሱ የህዝብን ሰላም ሲያደፈረሱና ጉዳት ሲያደርሱ እንዲሁም ሲዘርፉ በነበሩ ጽንፈኛ ቡድን ላይ እርምጃ ወስጃለሁ ሲል በንጹሃን ላይ አደረሰው ስለተባለ ውንጀላ አስተባብሏል። በሌላ በኩል የሰሜን ሸዋ ዞን ሴቶች ወጣቶችና ማህበራዊ ጉዳይ መምሪያ ኃላፊ ወይዘሮ የሮምነሽ ጋሻው ጠና በሰሜን ሸዋ ዞን ከ28,000 በላይ ዜጎች በጦርነቱ ምክንያት ለከፍተኛ አደጋ መጋለጣቸው ይናገራሉ። በቤንሻንጉል ጉሙዝ ክልል መንግስት ይደግፋቸዋል በሚባለው በሸኔ ስም ይንቀሳቀሳሉ የተባሉ ታጣቂዎች ባደረሱት ጥቃት በርካታ ሰዎች ከሁለት ቀበሌዎች መፈናቀላቸው ታውቋል። በአብይ ርዕስ ጉዳይ የምንመለከተው ቀዳሚው መረጃችን ነው። በቀይ ባህር ቀጠና አዲስ የኃይል አሰላለፍ እየተመሰረተ ባለበት በዚህ ወቅት ኢትዮጵያ በአባይ ወንዝ ላይ ሁለት ተጨማሪ ግዙፍ ግድቦችን ለመገንባት በከፍተኛ ፍጥነት እየሰራች መሆኑ ተሰምቷል። ኢትዮጵያ በእስራኤል ላይ የበላይ ጠባቂነት በሚደራጀው አዲሱ ቀጠናዊ የኃይል አሰላለፍ ውስጥ በመግባት የህዳሴውን ግድብ እንደማይቀለበስ እውነታ በመቁጠር ወደ ቀጣይ ግንባታዎች መሸጋገሯ ታውቋል። ለዚህም ይመስላል የእስራኤሉ ፕሬዝዳንት አይዛክ ሄርዞግ ወደ አዲስ አበባ የመጡት። ዝርዝሩን ይዘናል። የፌዴራል መንግስት የመንግስት ሰራተኞችን የኑሮ ውድነት ለመታደግ ያጸደቀው የደሞዝ ጭማሪ በሌሎች ክልሎች ተግባራዊ እየተደረገ ባለበት ወቅት በማዕከላዊ ኢትዮጵያ ክልል እስካሁን ተግባራዊ ያለመደረጉ በሰራተኞች ዘንድ ከፍተኛ ቅሬታ እየቀሰቀሰ ይገኛል። የመንግስታቱ ድርጅት የጸጥታ ምክር ቤት መሐመድ ሐምዳን ደጋሎን ጨምሮ 4 የሱዳን ፈጥኖ ደራሽ መሪዎች ላይ አዲስ ማዕቀብ ጣለም። ተመልካቾቻችን እነዚህንና ሌሎች መረጃዎችን ይዘናል። አብራችሁን ቆዩም። በሰሜን ወሎ ዞን ሲሪቃ ከተማ በተፈጸመው የከባድ መሳሪያ ጥቃት የአባትና ልጅ ህይወት ማለፉ ተሰምቷል። የመንግስት ጦር በአካባቢው በፈጸመው የከባድ መሳሪያ ጥቃት አንድ የ65 ዓመት አባትና የ22 ዓመት ልጃቸው መገደላቸውን ታውቋል። የከባድ መሳሪያ ጥቃቱ በመኖሪያ ቤት ላይ መድረሱ ተነግሯል። ሁለቱ ግለሰቦች ህይወታቸው ያለፈው በቤት ውስጥ ስለነበሩ ሌሎች የቤተሰብ አባላት ከቤት ውጭ መሆናቸው ከጥቃት መትረፋቸው ታውቋል። ከአባትና ልጁ በተጨማሪ በቤት ውስጥ የነበሩ እንስሳቶችም ተገድለዋል ተብሏል። በአካባቢው የነበረው ተኩስ ከባድ እንደነበር ከአዲስ አበባና ከደሴ የመጡ ተጓዦች መንገዱ በግጭት ምክንያት መዘጋቱ ህይወታቸውን ለማትረፍ ከተሽከርካሪ ወርደው በመኖሪያ መንደሮች ለመግባት መገደዳቸውም ታውቋል። የአይን ማኞች እንደሚሉት ከሆነ የከባድ መሳሪያ ጥቃት የደረሰው ሰሞኑን የፋኖ ኃይሎች በወልዲያ ዙሪያ ሰፍሮ በሚገኘው የመከላከያ ኃይል ላይ ጥቃት ማድረሳቸውን ተከትሎ መሆኑን ገልጸዋል። በዚህ ጦርነት ከታጣቂዎች ከፍተኛ ጉዳት እየደረሰበት የመንግስት ጦር በወሰደው የአጸፋ እርምጃ ነው ንጹሐን ዜጎች ህይወታቸው ያለፈው ተብሏል። በሌላ በኩል መከላከያ በጎጃም ጃዊ ቀጠና ያሉ ከተሞችን ያለ ምህረት በመደብደብ ላይ ይገኛል ሲሉ አስረስ ማረ ዳምጤ ክሳቸውን አሰምተዋል። ምንም አይነት ውጊያ በሌለበት ትናንሽ ከተሞች ሲቪሊያን ብቻ ኢላማ ያደረጉ የጀት ኤርክራፍትና የድሮን ድብደባዎችን ለቀናት እየፈጸመ ይገኛል የሚሉት የፋኖ አመራር አስረስ ማረ ዳምጤ የካቲት 17 ቀን ሰዋታ፣ ኩምብር፣ ብሔራዊ የሚባሉ ትናንሽ ከተሞችና አካባቢዎች ላይ ከጠዋት እስከ እኩለ ሌሊት ድረስ ድብደባዎችን ፈጽሟል በማለት ነው የአብይን መንግስት የኮነኑት። አብይ አህመድ ከዩናይትድ አረብ ኤሚሬት የተበረከቱላቸውን ቦምቦችና ሮኬቶች ብቻ ሳይሆን በደርግ ዘመነ መንግስት ከራሻ የገቡ ከ500 ኪሎ ግራም በላይ የሚመዝኑ እንደ ፋብ አይነት ቦምቦችን በብዛት እየጣለ መንደሮችን እያወደመ መሆኑንም አስገንዝበዋል። የአብይ አህመድ መንግስት በበኩሉ የምስራቅ እዝ ኮር በምዕራብ ጎጃም ዞን እየተንቀሳቀሱ የህዝብን ሰላም ሲያደፍረሱና ጉዳት ሲያደርሱ እንዲሁም ሲዘርፉ የነበሩ ጽንፈኛ ቡድን ላይ እርምጃ ወስጃለሁ ሲል በንጹሃን ላይ ያደረሰው ስለተባለ ውንጀላ አስተባብሏል። በምዕራብ ጎጃም የግዳጅ ቀጠና ህግ የማስከበር ተልእኮውን የፈጸመ የሚገኘው የኮር ሰራዊት ባደረገው ስምሪት የፋኖ ቡድን ላይ እርምጃ በመውሰድ ታጣቂዎችን ከነመሳሪያቸው መማረክ ተችሏል ነው የተባለው። ከዚህ በተጨማሪ ራሱን 22ኛ ክፍለ ጦር ብሎ የሰየመው ክፍል ቻላቸው አስናቀ የተባለውን የፋኖ አመራርን ጨምሮ ሌሎች የቡድኑ አመራርና አባላት ባህር ዳር ዙሪያ ወረዳ ለሚገኘው የመከላከያ ሰራዊትና ጥምር ጦሩ እጅ የሰጡ መሆናቸውንም አያይዘው ገልጸዋል። የታጠቁ የቡድኑ አባላት መርአዊ ከተማ ሲደርሱም ደማቅ አቀባበል የተደረገላቸው ሲሆን ቻላቸው አስናቀ፣ ቢኒያም ጋሻው መኳንንት፣ ዘላለም አዱኛም
እንዳለማው ገብሬና ጋሻ ታደለ የተባሉ የቡድኑ አመራሮች የቡድኑን አባላት በመያዝ በዛሬው ዕለት ሰላም መርጠው ገብተዋል ነው የተባለው። ፋኖ እንደሚለው ከሆነ ደግሞ የሚሊሻ አባላትን ማጽዳቱን እንደቀጠለ መሆኑን ነው። ፋኖች የሚሊሻ አባላት ላይ የተደረገ የቦምብ ጥቃት በማድረስ አንድ ሚሊሻ ህይወቱ ያለፈ ሲሆን 3 የሚሆኑት ደግሞ ከባድ ጉዳት ደርሶባቸዋል። በአሁኑ ሰዓት በሕክምና ላይ እንደሚገኙም ተገልጿል። ይህ በእንዲህ እንዳለ በብልጽግና የገጠር ታዳጊ ከተሞችና መንደሮች ኢላማ ያደረገ ከባድ መሳሪያ በማስወንጨፍ ንጹሃን ላይ ጭፍጨፋ እየፈጸመ መቀጠሉ ተገልጿል። በዚህም ወደ መቅደላ ወረዳ 08 ቀበሌ በተደጋጋሚ ሞርተር በማስወንጨፍ አንድ አርሶ አደር ሲገደል አንድ አርሶ አደር ከባድ ቁስለኛ አድርጓል። ቤት ንብረትም አውድሟል። ባለፈው ጊዜ ጥር 23 ቀን 2018 ዓ.ም በመቅደላ ወረዳ በ08 ቀበሌ ልዩ ስሙ ጠመሬ በተባለ ቦታ ላይ የሞርተር የዙ 23 ከባድ መሳሪያዎችን በመጠቀም የ9 አባወራ ቤተሰቦችን ከነሙሉ ንብረታቸው ወድሞ እንደነበር አይዘነጋም። ይህ ወንጀላ እንዲፈጸም ያደረገው በጊዜው ግንባሩን ሲመራ የነበረው ኮሎኔል ቤቶቹ እንዲወድሙ ትዕዛዝ መስጠቱን በጊዜው የኮሎኔል አጃቢ የነበረውና አሁን አንድ ማካሮፍ ሽጉጥና አንድ ጥርጥር መሳሪያ ይዞ የከዳውና ልጅ ኢያሱ ኮርን የተቀላቀለው አጃቢ ምስክርነት ሰጥቷል። የሰሜን ሸዋ ዞን ሴቶች ወጣቶችና ማህበራዊ ጉዳይ መምሪያ ኃላፊ ወይዘሮ የሮማነሽ ጋሻው እና በሰሜን ሸዋ ዞን ከ28000 በላይ ዜጎች በጦርነት ምክንያት ለከፍተኛ አደጋ መጋለጣቸውን ይናገራሉ። በተለይም በጸጥታ ምክንያት ለችግር ተጋላጭ የሆኑ 28628 የማህበረሰብ ክፍሎች መለየት እንደተቻለ ኃላፊዋ ተናግረዋል። ሀገሪቷ ጦርነት በጦርነት ያደረገው አገዛዝ ከአማራ ክልል በተጨማሪ በቤንሻንጉል ክልል መተከል ዞን ወንበራ ወረዳ ውስጥ በኦሮሞ ነጻነት ጦር ወይም በመንግስት ይደግፋል በሚባለው በሸኔ ስም ይንቀሳቀሳሉ የተባሉ ታጣቂዎች ባደረሱት ጥቃት በርካታ ሰዎች ከሁለት ቀበሌዎች መፈናቀላቸው ታውቋል። በወረዳው ኪታርና ጎቼሮ የተባሉ ቀበሌዎች አብዛኛው ነዋሪ ምንም ነገር ሳይዝ ከቤት ንብረቱ ተፈናቅሎ ወደ አጎራባች ስፍራዎች በመሸሽ ላይ እንደሚገኝ ነዋሪዎች አመላክተዋል። አርሶ አደሮችና ሌሎች ነዋሪዎች ከቤት ንብረታቸው የተፈናቀሉበት ይህ ወቅት በወረዳው ሰብል የሚሰበሰብበት መሆኑን ጉዳዩን ለአርሶ አደሮች አስከፊ እንደሚያደርገው እንደሚችል ነዋሪዎች ስጋታቸውን ገልጸዋል። በወንብራ ወረዳም በኦሮሞ ነጻነት ጦር ወይም ሸኔ ላይ ይንቀሳቀሳሉ የተባሉ መንግስት በይፋ ይደግፋቸዋል የተባሉ ታጣቂዎች አድርሰዋል የተባሉትን ጉዳት በተመለከተ በአካባቢው ከሚንቀሳቀሱ ታጣቂዎች በኩል እስካሁን የተለየ ነገር አልተሰማም። በቀይ ባህር ቀጠና አዲስ የኃይል አስተላለፍ እየተመሰረተ ባለበት በዚህ ወቅት ኢትዮጵያም በአባይ ወንዝ ላይ 2 ተጨማሪ ግዙፍ ግድቦችን ለመገንባት በከፍተኛ ፍጥነት እየሰራች መሆኑ ተሰምቷል። በኢትዮጵያ በእስራኤል የበላይ ጠባቂነት በሚደራቸው አዲሱ ቀጠናዊ የኃይል አስተላለፍ ውስጥ በመግባት የህዳሴውን ግድብ እንደማይቀለበስ እውነታ በመቁጠር ወደ ቀጣይ ግንባታዎች መሸጋገሯ ታውቋል። ለዚህም ይመስላል የእስራኤሉ ፕሬዝዳንት አይዛክ ሄርዞግ ወደ አዲስ አበባ የመጡት። ኢትዮጵያ በአባይ ወንዝ ላይ 2 ተጨማሪ ግዙፍ ግድቦችን ለመገንባት ማሰቧን ተከትሎ ነው ግብጽ የባህር በር ላይ እተባበራለሁ ያለችው ተብሏል። በአንጻሩ የህንዱ ጠቅላይ ሚኒስትር ሞልዲ በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ግብዣ ከደቂቃዎች በፊት ወደ እስራኤል አቅንተዋል። እነዚህ 2 ጉዞዎች ትልቅ ትኩረት የሳቡ ሲሆን እስራኤል፣ ህንድ፣ አረብ ኤሚሬትስና ኢትዮጵያ የሳውዲና ግብጽ እንዲሁም ቱርክ ጥምረት ለመመስረት በማለም እንደሆነ ፖለቲካዊ ትንታኔ እየተሰጠው ይገኛል። ኢትዮጵያ በአዲሱ ጥምረት ውስጥ ሙሉ በሙሉ ከመግባቷ በፊት ግብጽ የናይል ወንዝ አጠቃቀምን በተመለከተ ስምምነት ላይ ለመድረስ ወዳጅ ሀገራትን አማላጅ በመላክ ላይም ትገኛለች። ከሁለቱ ግድቦች ግንባታ የሚውለው አስተማማኝ ፋይናንስ የተገኘ ሲሆን ቱርክ ተርባይንና የኤሌክትሮ ሜካኒካል መሳሪያዎች እንድታቀርብ ከመግባባት ላይ መደረሱም አንዱ የስጋት ምንጭ መሆኑ ተጠቁሟል። ፕሬዝዳንት ረጀብ ጣይብ ኤርዶጋን በአዲስ አበባ በነበራቸው ጉብኝት በጥያቄው በጎ ምላሽ መስጠታቸው ተሰምቷል። ዘናሽናል የተሰኘው የመካከለኛው ምስራቅ የዜና ምንጭ የግብጽ ዲፕሎማቲክ ምንጮችን ዋቢ አድርጎ እንደዘገበው ግብጽ የኢትዮጵያ የባህር በር ጥያቄን ለመደገፍ ፍላጎት አሳይታለች። ግብጽ ይህን ድጋፍ የምትሰጠው የአባይ ውሃ የህዳሴ ግድብ ጉዳይ ዘላቂ እልባት የሚያገኝ ከሆነ መሆኑን ተገልጿል በማለት የዘገባውን ዜና መነሻው የኢትዮጵያ ቀጣይ የግድቦች እቅድ መሆኑ ታውቋል። ይሁንና የቱርክና የግብጽ ወዳጅ የሆነችው ሳውዲ አረቢያ በኢትዮጵያና በኤርትራ መካከል የተፈጠረውን ወታደራዊ ውጥረት ለማርገብ ጥረት እያደረገች መሆኑ ተሰምቷል። በኢትዮጵያና በኤርትራ መካከል እየታየ የመጣውና ቀጠናዊ ስጋት እየደቀነ ወታደራዊ ውጥረት ለማርገብ ሳውዲ አረቢያ ዲፕሎማሲያዊ ጥረት መጀመሯ ኢትዮ ዲስኮርስን ጨምሮ ዓለም አቀፍ መገናኛ ብዙሃን መዘገባቸው ይታወቃል። በተለይ በዚያ የካቲት ወር የሳውዲ መንግስት ሁለቱ ሀገራት ወደ ንግግር ጠረጴዛ ለመመለስ ከፍተኛ እንቅስቃሴ እያደረገ ይገኛል። የሳውዲ አረቢያ የውጭ ጉዳይ ሚኒስቴር ከፍተኛ ባለስልጣናት በቅርቡ አዲስ አበባና አስመራ ባደረጉት ጉብኝት የሁለቱን ሀገራት መሪዎችና ከፍተኛ አመራሮች በተናጥል በማነጋገር ለማግባባት ጥረት አድርገዋል። ይህ የሳውዲ ጥረት ትኩረት ያደረገው በሁለቱ ሀገራት ድንበር አካባቢ እየታየ ነው የተባለውን የኃይል ማሰባሰብ ሂደት እንዲቆምና ልዩነቶችን በሰላማዊ መንገድ እንዲፈታ ለማድረግ እንደሆነ ተገልጸዋል። ሳውዲ አረቢያ በሁለቱ ሀገራት ግንኙነት ውስጥ ቁልፍ ሚና ስትጫወት የመጀመሪያው አይደለም።
እንደ አውሮፓውያን አቆጣጠር በሴፕቴምበር 2018 በንጉስ ሰልማን ቢን አብዱልአዚዝ አደራዳሪነት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በጅዳ ተገናኝተው ታሪካዊውን የጅዳ የሰላም ስምምነት መፈራረማቸው ይታወሳል። ይህ ስምምነት ለሁለት አስርት ዓመታት የዘለቀውን የጦርነትም ሰላምም የሌለበት ሁኔታ መቋጫ የሰጠ ነበረ። አሁን እየተደረገ ያለው ጥረትም ያንን የሰላም መንፈስ ለመታደግ እና ቀጣይ የቀይ ባህር ቀጠናን ደህንነት ለማስጠበቅ ያለመ መሆኑን የፖለቲካ ተንታኞች ይናገራሉ። የውጥረቱ መነሻ ምንም እንኳን በይፋ የተገለጸ ምክንያት ባይኖረውም ከቅርብ ጊዜ ወዲህ በኢትዮጵያ በኩል የሚሰጡ የባህር በር ጥያቄዎችና ከሰሜኑ ጦርነት መብቃት በኋላ ከሁለቱ ሀገራት መካከል የተፈጠረውን የፖለቲካ እንቅስቃሴ ለውጥረት መባባሱም እንደ ምክንያት ይጠቀሳል። የሳውዲ አረቢያ የሰላም ጥረት በሁለቱ ሀገራት መካከል ያለውን አለመግባባት ፈተው ወደ ቀድሞ ወዳጅነት ይመልሳቸው እንደሆነ የሚጠበቅ ይሆናል። የፌዴራል መንግስት የመንግስት ሰራተኞችን የኑሮ ውድነት ለመታደግ ያጸደቀው የደሞዝ ጭማሪ በሌሎች ክልሎች ተግባራዊ እየተደረገ ባለበት ወቅት በማዕከላዊ ኢትዮጵያ ክልል እስካሁን ተግባራዊ ያለመደረጉ በሰራተኞች ዘንድ ከፍተኛ ቅሬታ እየቀሰቀሰ ይገኛል። በዶክተር እንዳሻው ጣሰው የሚመራው የማዕከላዊ ኢትዮጵያ ክልል አስተዳደር ጭማሪውን ለምን ተግባራዊ እንዳላደረገም እስካሁን ግልጽ ምክንያት አለመስጠቱ ቅሬታውን ይበልጥ አጋግሎታል። እንደ ኦሮሚያና አማራ ያሉ ክልሎች እንዲሁም የፌዴራል መንግስት ተቋማት ጭማሪውን ለሰራተኞቻቸው መክፈል ቢጀምሩም በማዕከላዊ ኢትዮጵያ ክልል ግን ጉዳዩ እስካሁን ምላሽ ሳያገኝ መቆየቱ ፍትሐዊነት የጎደለው አሰራር በሚል ተተችቷል። በተለይም በክልሉ የፍትህ ተቋማት ውስጥ የሚሰሩ አቃቢያነ ሕግ፣ ዳኞችና ሌሎች ባለሙያዎች ጭማሪውን የሚገልጽ ደብዳቤ እንኳን እንዳልደረሳቸው በሰጡት ቃል ገልጸዋል። ቅሬታ አቅራቢዎቹ የራሱን መብት ማስከበር ያልቻለ የፍትህ ተቋም የሌላውን ዜጋ መብት እንዴት ሊያከብር ይችላል ሲሉ ጠይቀዋል። የመንግስት ሰራተኞች የኑሮ ውድነት ክፉኛ እየተፈታተናቸው መሆኑን በመጥቀስ መንግስት የደሞዝ ጭማሪውን በሁሉም የሀገሪቱ ክልሎች እኩልና ፍትሐዊ በሆነ መልኩ እንዲያስፈጽም ጥሪ አቅርበዋል። ጭማሪው ተግባራዊ መደረጉ የሰራተኞችን የመግዛት አቅም ከማሳደጉ ባለፈ በስራ ገበታው ላይ ፍትሐዊነት እንዲሰፍን ያደርጋል ተብሏል። እስካሁን በክልሉ መንግስት በኩል ስለ ጉዳዩ የተሰጠም ይፋዊ ምላሽ ባይኖርም ሰራተኞቹ ግን የሚመለከተው አካል በአስቸኳይ መፍትሄ እንዲሰጣቸው ጠይቀዋል። የመንግስታቱ ድርጅት የጸጥታ ምክር ቤት መሐመድ ሐምዳን ደጋሎን ጨምሮ 4 የሱዳን ፈጥኖ ደራሽ መሪዎች ላይ አዲስ ማዕቀብ ጣለም። የመንግስታቱ ድርጅት ማዕቀቡን የጣለ ወታደራዊ መሪዎች በኤልፋሽር በፈጸሙት ወንጀል ነው ተብሏል። የፈጥኖ ደራሽ ኃይሉም ኤልፋሽር የተቆጣጠረው በጥቅምት ወር ሲሆን በከተማዋ የተፈጸመውን ለ3 ዓመታት ያህል በተካሄደው የሱዳን የእርስ በርስ ጦርነት ውስጥ ከታየው ሁሉ አስከፊ ነበር ተብሏል። ባለፈው ሳምንት የተባበሩት መንግስታት እውነት አፈላላጊ ቡድን በከተማው የተፈጸመውን የዘር ማጥፋት እርምጃ ለማካሄዱ አስረጂ ነው ብሏል። በኤልፋሽር የጅምላ ግድያን ጨምሮ ማንነት ተኮር ግድያ መካሄዳቸውን በመጥቀስ ሐምዳን ደጋሎን ጨምሮ 4 የፈጥኖ ደራሽ አባላት ማዕቀብ ተጥሎባቸዋል። ከዳጋሎ በተጨማሪም የኤልፋሽር ነፍስ በላ በሚል ቅጽል ስም የሚታወቀው አቡ ሉሉ ማዕቀብ ከተጣለባቸው መካከል ይገኛል። ጀነራል ዳጋሎ ማዕቀብ ሲጣልባቸው ይህ ለአራተኛ ጊዜ ነው። ከዚህ ቀደም አሜሪካ፣ ዩናይትድ ኪንግደም እንዲሁም የአውሮፓ ህብረት ማዕቀብ ጥለውባቸዋል። ከዚህ በተጨማሪ አሜሪካና ብሪታንያ በ3 አዛዦች ላይ ማዕቀብ ጥለዋል።